እነዚህ አባት ሐሰተኛ ናቸው ብዬ ልደመድም የቻልኩበት ምክንያት በእነዚህ በነገርኳቸው ወሳኝ ነጥቦች ምክንያት ነው። የነ መምህር ተስፋዬ፣ የነ መምህር ግርማ፣ የነ ቀሲስ ሄኖክ ተማሪዎችም ልሰሙኝ ይገባል። ይህ እናንተን ይመለከታል። ኦርቶዶክሳውያን በሙሉ ይህንን ጉዳይ ዝም ካልነው ወደ ቤታችን መምጣቱ አይቀርም። ስለዚህ ማወቅ መንቃት አለብን። ዝም ማለት የለብን። ሰላም ኦርቶዶክሳውያን በሙሉ እንደምን አላችሁ? ሰላም ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም በምልጃ በጸሎቷ በቃል ኪዳኗ እየጠበቀችኝ እዚች ሰዓት ደርሻለሁ። እንግዲህ ዛሬ በዚህ ቪዲዮ በቤተ ክርስቲያን ጥላ ስር የሚገኙ ሆነው ብዙ ሰዎችን ከእግዚአብሔር እየለዩ ስላሉ ስለ ሐሰተኛ አገልጋዮች እንዲሁም ደግሞ ስለ አንድ አባት በትኩረት አድርገን የምናወራ ይሆናል። እናንተም እስከ መጨረሻው በማየት እውነታውን እንድታውቁ ራሳችሁን እንድታድኑ ቤተሰቦቻችሁን እንድትጠብቁ ልነግራችሁ ፈልጋለሁ። ስለዚህ እናንተም ግድ ሊላችሁ ይገባል። ሼር በማድረግ ላልገባቸው ለብዙ ሰዎች እንዲደርስ አድርጉ። በዋናነት ዛሬ የምናወራው ስለ አባ ገብረ ማርያም የተባሉ አባት ሲሆን ስለዚህም ደግሞ በመረጃና በማስረጃ ምን ያህል አጋንንት እየተጫወተባቸው እንደሆነ ከማውቀው መረጃ ተነስቼ የምነግራችሁ ይሆናል። በቅድሚያ ግን እኔ ጠበል ቦታ ላይ የገጠመኝን ልንገራችሁ። እናንተም እስከ መጨረሻው አድምጡኝ። አጭር ነው። ይሄ የቤተ ክርስቲያናችን ጉዳይ ስለሆነ ታግሳችሁ ብትሰሙት በጣም ደስ ይለኛል። ኳስ 90 ደቂቃ ታግሰን እንሰማ ያለ ፊልም ስንት ሰዓት 3 ሰዓት ቁጭ ብለን አናየለ። ስለዚህ ይህ የቤተ ክርስቲያናችን ጉዳይ ነው። የወንድም እህቶቻችን ጉዳይ ነው። ወንድም እህቶቻችን እኮ እነዚህ አባቶች ላይ ያሉ። ስለዚህ ታግሳችሁ ስሙና መፍትሄውን እንፈልግ። ትልቅ መረጃ ታገኙበታላችሁ ማለት ነው። ስለዚህ ምንድነው መሰላችሁ የገጠመኝ? አንድ ጓደኛዬ ጠበል ቦታ እየተጠመቀ ባለበት ሰዓት ላይ አንድ ደግሞ የሰዎችን ልብ አውቃለሁ ጻድቅ ነኝ የሚል ሰው ነበረና እሱን እንዴት እንደሆነ ምን እንደሆነ ትረዱበታላችሁ፣ ነግራችኋለሁ። ምንድነው መሰላችሁ የሚለው የሆነ የሚጸልየው ጸሎት አለ። ጸሎት ሲጸለይ ይሰውረውና ከዛ ተሰወረው በኋላ የሚያወራው ለምሳሌ ቅዱስ ሚካኤል ነኝ ያለ የሚልበት መንገድ አለ፣ ተክለ ሃይማኖት ነኝ የሚልበት መንገድ አለ፣ ቅድስት አርሴማ ነኝ ብሎ የሚገለጥበት መንገድም አለ። እና ይህን በሚያደርግበት ሰዓት ላይ ጓደኛዬ ጸሎት ከተደረገ በኋላ ከተሰወረ በኋላ እኔ ቅዱስ ሚካኤል ነኝ፣ ይሄ ሰውዬ እንግዲህ እንደ ኤልያስ ወደ ሰማይ የሚያርግ ነው፣ አንተ ደግሞ እንደ ኤልሳ ትሆናለህ፣ ደቀ መዝሙር ሆነ፣ ስለዚህ ዝቅ ብለህ አገልግለው ይለዋል ማለት ነው። እና ያ ጓደኛዬም ይህን ነገር ያምናል። ይህን ደግሞ ሊያምንበት የቻለበት ምክንያቱ ደግሞ ኃጢአቱን በድብቅ የሰራውን ነገር ዘርዝሮ ስለነገረው ነው ማለት ነው። ይሄ ቅዱስ ሚካኤል ይህን ሰርታ አልነበረም ብሎ በድብቅ የሰራውን ኃጢአት ሲነግረው ይሄ እውነትም ትክክል ነው ብሎ ሊያምነውና ሊከተለው ይችላል ማለት ነው። ነገር ግን እኔ ደግሞ እዛ ጠበል ቦታ ላይ ሂጄ ሳየው ጠበልተኛው በሙሉ በሰልፍ ቁጭ ብሎ እንደሚያዩ እንደሚንከባከቡት እንደ ጻድቅ እንደሚያዩት እንደሚታዘዙት ተመልክቻለሁኝ ማለት ነውና እነዛ ደግሞ ሊያምኑበትና ሊንከባከቡት የቻሉበት ምክንያቱ ደግሞ ኃጢአታቸውን እንዲሁ ይነግራቸዋል። ንስሐ ግቡ የሚል ጽድቅ የሚሰራ ቢመስልም ንስሐ ግቡ ወደ እግዚአብሔር የሚያቀርብ ቢመስልም ግን በመሃል ግን አንዳንድ ከቤተ ክርስቲያን ያፈነገጡ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን የማትዘዘውን በጣም ብዙ የተሳሳተ ነገር አይቸበታለሁ። ለምሳሌ እኔ ካስተዋልኩት አንጻር ያማትባልና ሲያማትብ ደግሞ በትክክለኛው መንገድ አይደለምና ይሄ እንደዚህ አይደለም፣ እንደዚህ አታማትብ፣ ትክክለኛው ማማተብ እንደዚህ አይደለም ብለው ሰዎች ሊያስተምሩ ሲሞክሩ ቅዱስ ሚካኤል ያስተማረኝ እንደዚህ ነው ብሎ ለማስተካከል ራሱ ጥረት አያደርግም። ያ መንፈሱ ተሰወረው በኋላ ምን ይላል? ይሄ እኮ የተለየ ጻድቅ ነው። አሁን እዚህ ጋር ከተክለ ሃይማኖት ጎን ቤተክርስቲያን ይሰራለታል። በመጨረሻው ዘመን ደግሞ ይሰወርና በመጨረሻው ዘመን ከነ ኤልያስ ከነ ሄኖክ ጋር መጥቶ ህዝቡን የሚያጽናና በመጨረሻው ዘመን የተመረጠ ጻድቅ ነው እያለ ይናገራል ማለት ነው። ሌላው ደግሞ ኪዳን እንሂድ እንስገድ እንጸልይ ሲለው ይሄ ጓደኛዬ ደግሞ ይሰውረውና ማለት ነው። ያ በውስጡ ያለው ቅዱስ ሚካኤል ነኝ የሚለው ይሰውረውና እባክህ ዓለም እኮ ያለች በሱ ጸሎት ነው፣ ለምን እንዲህ ትለዋለህ? እሱ እኮ የተለየ ጻድቅ ነው። እዚህ የሚደርሰው ኪዳን ለሱ እኮ ምንም አይደለም። የሚሰገደው ስግደት እኮ ለሱ ምንም አይደለም። የሚጸልየው ጸሎት እኮ ለሱ ምንም አይደለም። በሱ ጸሎት እኮ ነው ዓለም ያለች። እናንተም ያላችሁ በዚህ ጸሎት ነው
ይልና ለኪዳን እንዳይሄድ እንዳይሰግድ እንዳይጸልይ ብዙ ሰዎችን ይከላከልበታል ማለት ነው። እና ይህን እያደረገ በጣም ብዙ ሰዎች ግን የሐሰት ስራው እየተገለጠ መጣ። ንስሐ ግቡ በሚለው ውስጥ በጣም ክፉ ነገሮችን፣ ሌላ አላስፈላጊ ነገሮችን ማስተማር ጀመረ። ከቤተ ክርስቲያን ቀኖና አንጻር ሌላ ከባድ ነገሮችን ሲያስተምር ሰው ሲቃወሙ ምን ሲለው እያገለሉት መጡ። ጓደኛዬ ነቃበት። እንዴ ምን ማለት ነው? ምን አይነት ጻድቅ ነው? እንዲህ አይነት ነገር እንዲህ አይነት ምን አይነት ቅዱስ ሚካኤል ነው? እንዴት ያለ ጻድቅ ቢሆን ነው? እነ ተክልዬ እኮ እስከ ዕለተ ሞታቸው ድረስ እየሰገዱ እየጸለዩ ስገዱ ጸልዩ የሚል ቅዱስ ሚካኤል ነው እንጂ የተገለጸላቸው አትስገዱ፣ አትጸልዩ፣ ኪዳን አታደርሱ የሚል ምን አይነት ቅዱስ ሚካኤል ነው ብሎ ጓደኛዬ ነቅቶበት ሐሰተኛ መሆኑን አውቆ ርቆታል ማለት ነው። ነገር ግን ይሄ ጓደኛዬ ለመጠየቅ በሞከረበት ሰዓት ላይ ቅባት እንደነበረና ኦርቶዶክስ ሊያረገው ጥረት እያደረገ ባለበት ሰዓት ላይ ይሄ ልጅ እሰወራለሁ እያለ ብዙ ነገሮችን ሲያደርግ ገደል ላይ ወድቆ ነው የተገኘ። በተደጋጋሚ እሰወራለሁ፣ እዚህ ነው የምትሰወር እያለ ያ ቅዱስ ሚካኤል ነኝ የሚለው የሚቀጥለው ቦታ ላይ ወድቆ ተገኝቷል። ይሄ በድንግል ማርያም ስም እውነት እንደሆነ እምልላችኋለሁ። እኔ በመድኃኔዓለም ስም ማለት ነው እውነት እንደሆነ እምልላችኋለሁ። ጻድቁ አባታችን አቡነ ተክለ ሃይማኖት አስቄጥስ አንድነት ገዳም ደብረ ማርቆስ አካባቢ ሄዳችሁ ብትጠይቁ ሊነግሯችሁ ይችላሉ። ጸበል ቦታው ላይ ማለት ነውና ይሄ ነገር አለ። ራሱን ሞቶ ነው የተገኘው ማለት ነው። እሰወራለሁ ብሎ በማሰብ ሞቶ ነው የተገኘው። ስለዚህ ይሄ ልጅ ግን ባህሪ ምንድን መሰላችሁ? አንድ መንፈስ ያለበት ሰው ጸሎት ሲጸልይ ይሰወራል አይደለ? እንደዛ ሁሉ ተሰውሮ መንፈሱ ይለፈልፋል። ወይኔ ተያዝኩኝ ምናምን ይላል። እንደዛ እንደሆነ ሁሉ አሁን ምንድነው እያለው ያለው? ጸሎት ሳደርግ ቅዱሳን ናቸው በእኔ የሚገለጡ። ቅዱስ ሚካኤል ተገለጽኩ ይላል፣ ተክለ ሃይማኖት ተገለጽኩ ይላል፣ ቅድስት አርሴማ ተገለጸች ይላል። የማይገለጽ ጻድቅ የለም። ግን ይሄ ስህተት ነው። በጣም ከቤተ ክርስቲያናችን ቀኖና አንጻር በጣም የተሳሳተ መረጃ ነው እና ይህንን መረጃ ያመጣውላችሁ ደግሞ አሁን አባ ገብረ ማርያም የሚባሉ በዩቲዩብ የመጡ አንድ አባት አሉና እኒህ አባት የዚህ አይነት ገጠመኝ ስለገጠማቸው ነው። ማለት ጸሎት ስጸልይ ይሰወረኛል፣ የዛን የምናገረን አይደለም ቅዱሳን ናቸው ሲሉ ስሟቸው። ይሄ በእኔ ላይ የሚገቡ ቅዱስ አባቶቻችን አረጋዊ ተክለ ሃይማኖት ገብረ ክርስቶስ አሁን እኔ ራሴ ነኝ። በኋላ ግን በጸሎት ተገቡ በኋላ እኔ አይደለሁም፣ ልታውቁ ይገባል። እኔ ለአነጋገሬ አክቴ ምንም እኔ ልመስላችሁ ይችላል። እኔ አይደለም። በዛን ሰዓት ሰውሩኛል፣ አላቅም። ሙሉ ለሙሉ ቅዱስ ለቅዱስ ስለሚገናኙ እዛ ጋር ነው እንግዲህ ተፋይላችሁን የምትገናኙት። እና እንደሰማችሁት ነው። እኔም እዛ ጠበል ቦታ የማውቀው ሰውዬ ልክ እንደዚህ ነበር። ምንም ልዩነት የላቸውም። እነዚህ መነኩሴ መስሎ መምጣታቸው መነኩሴ ሆኖ መምጣታቸው ብቻ ነው እንጂ መመንኮሳቸው ብቻ ነው እንጂ ያንኛው አለመመንኮሱ ብቻ ነው እንጂ አካሄዳቸው ሙሉ እንደዚህ ነው። ወደ ጠበል ቦታ ይመሯቸዋል። የእናንተ ክፍላችሁ እዚህ ነው ምናምን እያሉ ያም ይመራው ነበር። ነገር ግን እንደሰማችሁት እኔ እንደነገርኳችሁ እንግዲህ አልጠቀመውም። ራሱን አጥፍቶ ወድቆ ነው የተገኘ ማለት ነው። ስለዚህ ሰይጣን ይሄን ያህል ዋጋ ያስከፍላል። በእርግጥ እነዚህ አባት ራሳቸው ፈልገውት አስደርገው ሊሆን ይችላል እንደዚህ እንዲያደርጋቸው፣ እንደዚህ ሚስጥር እንዲያሳያቸው፣ የሰው ልብ አንብቦ እንዲነግራቸው ራሳቸው አሰርተው ሊሆን ይችላል። ነገር ግን እዛ እኔ የማውቀው ጠበልተኛ ሳያውቅ ሰውየው የሚመስለው የእውነት ቅዱስ ሚካኤል የተገለጸልኝ ነበር የሚመስለው እና እኒህ አባትም ሳያውቁ ሊሆን ይችላል እንደዚህ የሚያደርጋቸውም ራሳቸው አውቀው ተዋርሰውት ከመንፈሱ ጋር ወዳጅነት ፈጥሮም ሊሆን ይችላል። እና አባቶቻችን እንደዚህ ነው ወይ ሲገለጹ ለቅዱሳን አባቶቻችን እንደዚህ ነው ወይ እነ ቅዱስ ሚካኤል የሚገለጹት የሚለውን በደንብ ላስረዳችሁ ከመጽሐፍ ቅዱስ ተንተርሼ ከገድላት ከድርሳናት ተነስቼ እና ቅዱሳን ሲገለጹ አሁን እንደነገርኳችሁ የሰውን አንደበት ተዋርሰው የሰውን ስጋ ቀምተው ነጻ ፍቃድን አሸንፈው ነው ወይ የሚገለጡ የሚለውን ስናይ በጣም ፍጹም የተሳሳተ ነው። ከገድላት ከድርሳናትም ማየት ማንበብ ትችላላችሁ። ለምሳሌ መጽሐፍ ቅዱስ ውስጥ እመቤታችንን ቅዱስ ገብርኤል ሲያበስራት እንደዚሁ በይፋ ተገልጾ ነው የታያት። በእርግጥ አባቶቻችን ቅዱሳን መላእክትም ሰማዕታትም ሊሆኑ ይችላሉ፣ በሰው አምሳል ሊገለጹ ይችላሉ። ለምሳሌ አብርሃምና ሎጥን በሰው አምሳል ተገልጸው ታይቷቸዋል። ነገር ግን የሰውን ስጋ ተዋርሰው አንደበትን ቀምተው የሚናገሩበት ምንም መንገድ የለም። ቅዱሳን አባቶቻችን መላእክት፣ ጻድቃን፣ ሰማዕታት የሚገለጹት በራእይ ወይም በህልም ወይም ደግሞ በግልጽ ይገለጣሉ እንጂ እንደዚህ የሰውን አንደበት ቀምተው
የሰውን ስጋን ተዋርሰው የሚገለጹ አይደለም። ይሄ ፍጹም የተሳሳተና ከሃይማኖታችን ስርዓት ዶግማ የተለየ ፍጹም ያፈነገጠ የአጋንንታዊ ስራ ነው። ይሄ አጋንንት ነው የሚለፈልፈው እንዴ! የአጋንንት ስራ ነው። እንዴት ኃጢአታችንን ሊያውቁት ይችላሉ ሐሰተኛ ቢሆኑማ የምትሉ ሰዎች አሁንም ተሸውዳችኋል። ሰይጣን እኮ ክፉ እንድንሰራ የሚመክረን የሚጋብዘን እድሉን የሚያመቻችልን እሱ ነው። ስለዚህ ኃጢአት ስንሰራ እሱ አብሮን አለ። ክፉ ስራ በምንሰራበት ጊዜ ሁሉ እሱ አብሮን አለ እና እነዚህ አባቶች ደግሞ ዞሮ በአንድም በሌላም ተዋርሰውትም ወደው የሚሆን ሳይወዱ የሰይጣኑ ወዳጅ ሆኗል። አብሯቸው እየሰራ ነው። ስለዚህ በድብቅ የሰራነውን ኃጢአት ሰይጣኑን የሚነግራቸው እሱ እኮ ነው። በቅድስናቸው ሳይሆን አብሮን ያለው ሰይጣን ነው ወዳጃቸው ስለሆነ ሄዶ የሚነግራቸው። ለዚህ እኮ ነው ጠንቋዮችስ ደብተራዎችስ አጋንንትን ተዋርሰው የሰውን ኃጢአት የሚያውቁት። ታዲያ ለዚህ እኮ ነው እንዴ አሁን እኛ ቅዱስ ሚካኤልን በስግደት በጾም በጸሎት ሆነን ድርሳኑን እያነበብን ብንማጸነው ሚስጥር አይገልጽልንም እንዴ? ሰይጣንም እንዲሁ ለወዳጆቹ ክፉ ስራን በድብቅ የሰራነውን ኃጢአት ሰይጣኑ ስለሚያይ ራሱ እየመከረን ስለሰራ ነው ለወዳጆቹ ሄዶ ይነግራቸዋል። እነዛ ደግሞ ለኛ ይነግሩናል። በዚህኛ እንደነቃለን። ይሄ ሊደንቀን አይገባም። ያው የተለመደ አሰራሩ ስለሆነ ማለት ነው። ሌላው ደግሞ እነዚህ አባት ሲያስተምሩ የሰማቸው እኔ የማደርሳችሁ ከቅዱሳን አምላክ ነው፣ የቅዱሳን አምላክ ደግሞ እግዚአብሔር አይደለም ብለው ያስተምራሉ። ስሟቸውማ ይሄንን። ያውን ግን በጥብቅ ያዙልኝ። አንደኛ እኔ የማገናኛችሁ ከማን ነው? ከቅዱሳን አምላክ ነው፣ ከእግዚአብሔር ጋር አይደለም። እኔ አቅም የለኝም ከእግዚአብሔር ጋር ማገናኘት፣ ከቅዱሳን አምላክ ነው ማገናኛችሁ። ዛሬ ከቅዱሳን አምላክ ጋር ትገናኛላችሁ። እንግዲህ እንደሰማችሁት ነው። ጌታችን ኢየሱስ ክርስቶስ ግን ሐዋርያትን እንዲህ ነበር ያላቸው፣ እናንተን የተቀበለ እኔን ይቀበላል፣ እናንተን የተቃወመ ደግሞ እኔን ይቃወማል ነበር ያላቸው። ስለዚህ የሐዋርያት አስተምሮ ወደ ክርስቶስ ወደ መድኃኔ ዓለም ወደ እግዚአብሔር የሚያቀርብ ነው እንጂ ከእግዚአብሔር የሚለይ አይደለም። እነዚህ አባት ደግሞ ወደ ቅዱሳን አምላክ አደርሳችኋለሁ ይላሉ፣ የቅዱሳን አምላክ ደግሞ እግዚአብሔር አይደለም ይላሉ። ይህ ምን ማለት ነው? ከዚህ በላይ እንዲህ አይነት የምንፍቅና ትምህርት ነው ብዬ ነው የምረዳው እንደኔ። እና ራሳችንን እናድን። እንግዲህ ዛሬ በመረጃና በማስረጃ ነግሬያችኋለሁ። ራሳችሁን ጠብቁ፣ ቤተሰቦቻችሁን ጠብቁ። እነዚህ አባት እንግዲህ ከ3000 በላይ ሰብስክራይብ አላቸው። ወደፊት ደግሞ እየጨመረ ነው የሚሄደው። ህዝቡ አያውቅም። መፍትሄ ያለንም ይመስለው ቆቡን ብቻ ነው የሚያየው። እንዴ መነኩሴ ላይ ሰይጣን አያድርም እንዴ? ሌላው ደግሞ የነ መምህር ተስፋዬ የነ ቀሲስ ሄኖክ የነ መምህር ግርማ ተማሪዎችም ይሄ ነገር እናንተን ይመለከታል ልላችሁ የፈለኩት እነዚህ አባት ምን ይላሉ ቪዲዮአቸው ላይ ቤተ ክርስቲያን እንዳላገለግል ተገፈው ይላሉና ኮሜንቱ ደግሞ ምን ይላል? አዎ እንደነ መምህር ግርማ እንደነ ቀሲስ ሄኖክ እንደነ መምህር ተስፋዬ ደነኞችን አገልጋይ ገፍቷቸው የምትሉ ሰዎች አላችሁ። ይሄን ነገር ልታስተውሉ ይገባል። የነ መምህር ግርማ አስተምሮ እንደዚህ አይደለም። የነ መምህር ተስፋዬ አስተምሮ እንደዚህ አይደለም። የነ ቀሲስ ሄኖክ አስተምሮ እንደዚህ አይደለም። እንደነሱ መስሏችሁ እንዳትሸወዱ። በነ መምህር ግርማ በነ ቀሲስ ሄኖክ በነ መምህር ተስፋዬ ስም የሚነግዱ ብዙ ሰዎች እንዳሉ ልታስተውሉ ይገባል። በመጨረሻ ማለት የምፈልገው እንግዲህ ስቸኩል ክፉ ቃላትን ተናግሬ ከሆነ አባት ያስቀየምኩት ከሆነ አባ ገብረ ማርያም ይቅርታ ልሎት እፈልጋለሁ። ይህንን ነገር የተናገርኩት ለእህት ለወንድሞቻችን አስቤ ነው፣ የገጠመኝ ነገር ስላለ ነውና ራስዎትን ቢያድኑ መልሰው ለሰውም ይተርፋሉ። ነገር ግን ይህን ነገር ካላወቁበት ብዙ ሰዎችን ገደል እንደሚከቱ ልነግሮት እፈልጋለሁ እና በዚህ ልክ ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ሰላም ሁኑ። በቀጣይ ደግሞ በአሪፍና በተሻሉ ቪዲዮዎች የምመጣ ይሆናል። ሰብስክራይብ በማድረግ ቤተሰብ ሁኑ። እግዚአብሔር ከሁላችን ጋር ይሁን።